ሰላም ጤና ይስጥልኝ ውድ የብዙ ቻናል ቤተሰቦች፣ ዛሬ ደግሞ በናፍቆትና በግራ መጋባት መሃል አጭር ትረካ ይዤላችሁ ቀርቤያለሁ። እስከ መጨረሻው ተከታተሉ። ለመሄድ መንገዱ ያስፈራል፣ ለመቅረት ናፍቆቱ በርትቷል። ሰው ሀገር መኖር ማለት ካለም በሰው ምድር አስቀርቶ ልብንና ሀሳብን ከሀገር ቤት መላክ ማለት ነው። አሁን የምነግራችሁ ታሪክ የብዙዎቻችን የውስጥ ህመም፣ የስደት ኑሮ፣ የሀገር ናፍቆትና በመንታ መንገድ ላይ የመቆም እውነተኛ ታሪክ ነው። ቀኑ ይጀምራል በሰው ሀገር መባዘን፣ መልፋት፣ መድከም። ግን ይገርማል፣ አንዳንድ ጊዜ የምንሰራው ስራ ምንም በረከት የለውም ብለን እንድናስብ ያደርገናል። ልባችን ፈሷል፣ ድካማችን በርትቷል። ያከማቸነው ወይም ያስቀመጥነው ሀብት ስለሌለን ህይወታችን ባዶ ሆኖ ይታየናል። የሰው ሀገር ምቾት ቢኖረውም እንኳ ባዕድነቱ መቼም አይለቅም። በሰው መሃል ቆሞ ብቸኝነት ይሰማል። ይህ ሁሉ ድካም አልፎ ምሽት ላይ ወደ ማረፊያ ስንገባ ስልክ አንስተን ወደ ሀገር ቤት እንደውላለን። የምንሰማው ወሬ ግን ልብን ይሰብራል። እከሌ እኮ ሞቷል፣ እከሌ ተወስዷል፣ እከሌ እኮ አልተመለሰም፣ ገንዘብ ያስፈልጋል፣ አገር ሰላም የላትም፣ መተማመን ጠፍቷል፣ ሰው በሰው ጨክኗል የሚል ዜማ እንሰማለን። በአንድ በኩል ናፍቆት፣ በአንድ በኩል ደግሞ የሀገር መታመን። ወዲህ ስንመለስ የራሳችን ሰላም ማጣት ያስጨንቀናል። ቤተሰብን ማየት፣ ያን ልጅነት አፈር መርገጥ ትልቅ ናፍቆት ቢሆንም የሚሰማው የሰላም እጦት ግን ፍርሃትን ይጨምራል። ሁሉም ሰው አንድ ቀን መልካም ይሆናል በሚል ህይወቱን ቀጥሏል። እዚህ ላይ ነው እንግዲህ ታላቁ የሀሳብ ማዕበል የሚጀምረው። ልመለስ ብለህ ስታስብ የሀገር አለመረጋጋት፣ የመተማመን መጥፋቱ እግርህን ይዘዋል። እዛ ሄጄ ምን ሆናለሁ? በሰላምስ እኖራለሁ ወይ የሚል ስጋት ይመጣል። እሺ ልቅር እዚሁ ብለህ ስትወስን ደግሞ የቤተሰብ ናፍቆት፣ የሀገር ጣዕም፣ ውስጣዊ ሰላም ይነሳሃል። ለመሄድ ለመቅረትም የማይመችበት ግራ የተጋባ የሁለት ዓለም ሰው መሆን። ነገር ግን ወገኖቼ ይህ ጨለማ ዘላቂ አይደለም። ስደት አካላችንን እንጂ ተስፋችንን ሊሰርቀው አይችልም። አሁን ሀገራችን ብትታመምም መተማመን ቢጠፋም የኢትዮጵያ የሰላም ፀሐይ ዳግም መውጣቱ አይቀሬ ነው። የናፈቀንን ቤተሰብ አቅፈን ሀገራችንንም ምድር በበረከትና በደስታ የምንኖርባት ቀን ይመጣል። እስከዚያው ግን ትዕግስት፣ ተስፋ፣ የመቻለን ጫንቃ ይስጠን። ባለንበት ቦታ ራሳችንን እንጠብቅ፣ ጥንካሬ ይኑረን። ምክንያቱም እስካሁን ካሳለፍናቸው የሚበልጥ የለምና። በስደት ያላችሁ ወገኖቼ ይህ ለመሄድም ለመቅረትም የመገደድ ስሜት ግራ አጋብቷችኋል? የውስጣችሁን ስሜት በኮሜንት አጋሩ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁኝ የዚህ ሞቅ ያለ ቤተሰብ አባል ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላምና ጤና ለእናንተ ይሁን።